ምን እያደረግሽ ነው? ጥላይ ምንድነው ስታጨሽ የነበረው? አታስብ፣ የሚጨስ ነገር ነው። እንደሚጎዳሽ አታውቂም? ለጊዜው ከሚጎዳኝ ይልቅ የሚጠቅመኝ በልጦ። አረ የምርሽን ነው? ላይተር ምንድነው? ከሚጎዳው የሚጠቅሙ ይበልጣል አላልሽም? ለኔ ነው ያልኩት፣ ላንተ አይደለም። ምን ነው ለኔ ሲሆን ይቀየራል? ላይተር ሁሉንም ችግር ለመፍታት ለምን ትሞክራለህ? ይሄ እኮ ችግር አይደለም፣ እስር ቤት። አንዳንድ እስር ቤት ቁስሎችን አስሮ ይደብቅልሃል። አምልጠው ሲወጡስ ማን ሊያድንሽ ነው? እኔ ከኔ ጋር እኮ ምንም ነገር አላወራንም። ወሬ ያለፈ ቁስልን አያስተካክልልህ። እና ይሄ ነው የሚያስተካክለው? አንተ ነህ የምታስተካክለው። ቃል ትገቢያለሽ? ግን ትጎዳ ስለማልፈልግ ሁሉንም ነገር አልነግርም። አንቺንስ እየጎዳሽ አይደለም? አሁን ሀገር ስለቀየር እንደ በፊቱ አይጎዳኝም። በኋላ መተሽ አታነሺውም አይደል? እንደዛ ሰፈር አልነበረ እንደ እመጣለሁ ያልሽው? እኔማ መጥቼ ነበር። እና ለምን ወደዚህ ተመለሽ? ማናት ሊና? ሊና የምርህን ነው? አላወካትም? ቅድም ሰፈራችሁ አብረህ የነበረችው ልጅ እሺ ማናት? እሺ መጣችልኝ። ስሟን ማን ነገረሽ? ስሟን የገረመ ፍቅር ጀመራችሁ እንደነበረም ሰምቻለሁ። አልጀመርንም። ተወደኝ ነበር ግን እኔ አልጀመርኩት። ለምን? የሰፈራችሁ ቆንጆ አይደለች እንዴ? ማን አባቱ ነው ይሄን ሁሉ የነገረ? እሺ ቆንጆ ነች፣ ግን ካንቺ አትበልጥም እንዳትል ትበልጣለች። እሺ ግን እሷ ውስጥ አንቺን አለማየት አልችልም። ረጅም ዓመት አጠገቧ አልነበርኩም አይደል? ምን አለበት ታዲያ እሷስ ብታይ? ለኛ ጥቅም ብለን የሰውን ህይወት አየህ፣ እስቲና ታስብላታለህ። እሷ ስለሆነች አይደለም። ማንም ሰው ቢሆን የሚያፈስልበት ይዞ ፍቅር አይጀመርም። እና እሷ አንተን እየወደደች የሚያፈስልብ ይዛ እንዴት ሌላ ገባች? ሁሉም ሰው እኮ እንደኔ ኑር አይባልም። ደግሞ እንዳገባች ነግረውሽ ነው እንደዚህ የምትቀውጪው? አዎ፣ ምክንያቱም ውሸት ካልጨማመረ አንተን ማሸነፍ አይቻልም። አዎ አይቻልም። እሺ ሚስጥሩ ምንድነው? እውነት ነው። ያው አንድ ቀን ግን አሸንፋለሁ እንዳትረሳው። እውነት ከያዝሽ ማሸነፍሽ አይቀርም። ያው የምሬን ነው። መልካም እድል አልኩሽ እኮ እንዴ። እሺ አሁን የሸምስ ቆቅር አልናፈቀሽም?